ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆይታችኋል? መጋቢት 4 2018 ከአዲስ ሪፖርተር የዕለተ ዓርብ አበይት መረጃዎችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ተዘጋጅቶ መቆየት ወሳኝ ነው፣ መጠንቀቅ አለብን ስላሉት የትነግ ጄኔራል፣ የትምህርት ቤት ወንበር ስለሸጡት የትነግ ታጣቂዎች፣ ከአሜሪካ ወደ ኢትዮጵያ ስለተባረረው የፋኖ አባልና የዲያስፖራው ማህበረሰብ ውዝግብ፣ የክፉ ጊዜ ወዳጅነት የጠቅላይ ሚኒስትር ዶክተር አብይ አህመድ የኤሚሬትስ ጉብኝት አንድምታዎች፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስና አጫጭር መረጃዎችን እንዲሁም ደግሞ ዜና ትንታኔ የምናደርሳችሁ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ ቤተሰቦቻችን በየጊዜው በየዕለቱ በየሰዓቱ የሚለቀቁ መረጃዎች በቀላሉ ወደ እናንተ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችን ደግሞ ላይክ ማድረጋችሁን አትርሱ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬው ዜና ትንታኔ ርዕሰ ጉዳይ እንንገረው። የክፉ ጊዜ ወዳጅነት የጠቅላይ ሚኒስትር ዶክተር አብይ አህመድ የኤሚሬትስ ጉብኝት አንድምታዎች የሚለው የዛሬው ዜና ትንታኔያችን ርዕስ ነው። ዜና ትንታኔውን ወደ ኋላ በሰፊው የምናቀርብላችሁ ሲሆን አሁን ወደ አጫጭር መረጃዎች አምርተናል። ፋኖ አሸባሪ ነውን? የዲያስፖራው መንደር ውዝግብ። የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን አይሲኢ በይፋው የኤክስ ገጹ ያሰራጨው መረጃ አስከትሎት የመጣው ውዝግብና ጭንቀት ቀላል አልሆነም። በተለይም ከሱዳኑ መሪ ጄኔራል አልቡርሃን በአሸባሪነት መፈረጅ ጋር ተከታትሎ የመጣ መግለጫ መሆኑ ጭንቀቱን አክብዶታል። ጀዋር መሐመድ በማርች 4 ኢትዮጵያ ጄኔራል አልቡርሃንን ለሚወጋው የሐሚቲ ኃይል መሳሪያ ታግዛለች ካለ በኋላ ስለ ጋሞ ሕዝብ ሐዘን ለመጻፍ ውጪ ዝምታን መርጧል። ኢትዮጵያን እየወነጀለ ሲከራከርላቸው በነበሩት ወዳጁ ጄኔራል አልቡርሃን ላይ የተጣለውን የሽብር አዋጅ አስመልክቶም ሆነ አሁን የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን አይሲኢ ስላወጣው መግለጫ ያለው ነገር የለም። ሰለሞን ቦጋለ ማን እንደሆነ እርግጠኛ አይደለሁም። ነገር ግን ፋኖ ከሽብርተኝነት ጋር ምንም አይነት ግንኙነት እንደሌለው ምንም ጥርጥር ሊኖር አይገባም። ፋኖ በመንግስት ለሚመራው ጥቃትና ስደት ምላሽ ለመስጠት የተቋቋመ የአማራ ህዝብ ራስን የመከላከል ንቅናቄ ነው። ፋኖን የሽብር ድርጅት አድርጎ የሚፈርጅ ማንኛውም አባባል ፖለቲካዊ ትርክትን የሚያንጸባርቅ እንጂ የአማራ ማህበረሰብ ያለበትን ተጨባጭ ሁኔታ አይወክልም። ባካችሁ ይህን የተሳሳተ መረጃ አርሙት በማለት ቀደም ሲል ኤርትራ ገብተው ከፕሬዝዳንት ኢሳያስ ጋር ከተገናኙት የትጥቅ ትግል አራማጆች ፖለቲከኞች መካከል አንዱ የነበሩት አቶ ኤፍሬም ማዴቦ የጻፉትን አቶ ነአምን ዘለቀ በኤክስ ገጻቸው አጋርተዋል። አቶ ነአምን በሻዕቢያ የሚረዳውን የዲያስፖራ ክንፍ የሚያደራጁ መሆናቸው ይታወቃል። በምስራቅ አፍሪካ ጂኦፖለቲካ ተንታኝነቱ የሚታወቀው ራሺድ አብዲ ፋኖ የእስልምና ሚኒሻ ቢሆን ኖሮ በዓለም አቀፍ ኃይሎች በፍጥነት አሸባሪ ተብሎ በተፈረጀ ነበር ሲሉ አቶ ነአምን ከአቶ ኤፍሬም ቀርተው ላሰራጩት መልእክት ምላሽ ሰጥተዋል። ሰዎችን በሕይወት ማቃጠል ወይም የሰውን ጭንቅላት በዱላ ላይ ሰክቶ ማሳየት ፋኖ የሚፈጽመው የመካከለኛው ዘመን አረመኔነት በቀጥታ ከእስላማዊ መንግስት አይኤስአይኤስ ጋር ያመሳስለዋል በሚል ሞግተዋል። በዚሁ አቶ ነአምን ባጋሩት መረጃ ስር ብዙ ተብሏል። የዚህ የከረረ ጉዳይ መነሻ የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን ያሰራጨው የአቶ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ መላኩን ይፋ ካደረገ በኋላ ነው። መግለጫው በተለያዩ የማህበራዊ ሚዲያ ገጾቹ ሲሰራጭ መነጋገሪያ የተደረገው የተጠቀሰው ወንጀል ሳይሆን የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን አቶ ሰለሞንን የፋኖ አባል አድርጎ መግለጹና ፋኖን ሶስተኛ ደረጃ የሽብርተኛ መደብ ላይ ማስቀመጡ ነው። አሜሪካ ፋኖን ምድብ 3 ሽብርተኛ ቡድን ብላ መፈረጇ ከፋኖ ጋር በተያያዘ በይፋ የውጭ ሀገር ወኪል ነን በሚሉ ፋኖን በገንዘብና በሚዲያ የሚያግዙ እንዲሁም አደረጃጀቱን በውጭ ሀገር ሆነው በይፋ የሚመሩና እንደሚመሩ ለሚገልጹ የተለያዩ ወገኖች ዜናው አስደንግጧል፣ አነጋጋሪም ሆኗል። ሰለሞን የተባለው ግለሰብም የተወነጀለው ቀደም ሲል በነበረው ጦርነት ወቅት በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዝር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሎ ሲሆን ዜናው ስጋት የሆነባቸው ክፍሎች ለምን ዛሬ ተመርጦ ይህ ጉዳይ ተነሳ? ከጄኔራል አልቡርሃን አሸባሪ ተደርጎ መፈረጅ ጋር ለምን ተከታተለ? የሚል ጥያቄ እያነሱ ነው።
የአማራ ሕዝብ እንደ ሕዝብ በርካታ ችግሮችን የተሸከመ በደል የደረሰበት እንደሆነ የሚያምኑ ነገር ግን የአማራን ሕዝብ ችግር ለመታደግ በሚል የሚደረገውን ትግል አካሄድ የሚፈጸመውን አስነዋሪ ተግባራት የሚቃወሙ በበኩላቸው የሚሆነውን ማየት ነው እያሉ ነው። ትነግ፣ ሻዕቢያ፣ ፋኖ ህብረት ፈጥረዋል ተብሎ በይፋ በሚነገርበት በአሁኑ ሰዓት ይህ ጥምረት ደግሞ ከሱዳንና ግብፅ ጋር አብሮ እንደሚሰራ መረጃ መውጣቱ ግብፅ፣ ሱዳንና ኤርትራ በገሃድ ከኢራን ጎን መሆናቸው ዜናውን ሊያወሳስበው እንደሚችል የሚናገሩም አሉ። አሜሪካ ወደ አገሩ ላኩት ያለችው አቶ ሰለሞን በአሪዞና ፊኒክስ ባሉ የአይሲ አባላት አማካኝነት እንደ አውሮፓውያን አቆጣጠር መጋቢት 5 ተይዞ ወደ ኢትዮጵያ ተመልሷል። አይሲኢ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በጦር ወንጀልና በሰብአዊ መብት ጥሰት የሚጠረጠሩ ወይም የተፈረደባቸውን 1178 ግለሰቦችን ከአሜሪካ ማባረሩ ይታወቃል። አሜሪካ እንደ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን የትራምፕ መንግስት ከወትሮ በተለየ አቋም መያዙ ስለሚታወቅ ውሳኔው የዚሁ አካል እንደሆነ ተመልክቷል። ከላይ የተጠቀሰው እንደ መግቢያ ይሁንና ለመሆኑ አሜሪካ ፋኖን በይፋ አሸባሪ ቡድን ብላ ፈርጃለች ወይስ ዜናውን የተለያዩ ወገኖች ከራስ ፖለቲካ ፍላጎት ጋር በማሳሳም አጦዙት? ይህ ጉዳይ እንዳብራራልን አቶ ጀዋርን ጠይቀን ነበር። አቶ ጀዋር ስልክ ለማንሳት ፈቃደኛ አልሆነም። በረመዳን ጾም ላይ እንደሆነ ጠቅሰው አሁን ላይ ምላሽ እንደማይሰጥ የቅርብ ወዳጆቻቸው ነግረውናል። አቶ ጀዋርን የመረጥነው ተመሳሳይ ክስ ተሰምቶባቸው ከጠበቃቸው ጋር ተነጋግረው ክስ ለመመስረት ዝግጅት ላይ እንዳሉ ገልጸው ስለነበር ነው። የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን የፋኖን ስም አንስቶ ምድብ 3 ደረጃ ላይ የሚቀመጥ የሽብር ስም ሰጥቷል። ለመሆኑ 1፣ 2፣ 3 የተባሉት የሽብር ቡድን መለያዎች ምንድን ናቸው? በመግለጫው ላይ አቶ ሰለሞን የፋኖ አባል መሆኑ ተጠቅሶ ፋኖ ምድብ 3 ላይ ተመድቧል። ምድብ 3 የሚባሉት ያልተፈረጁ ቡድኖች ተብለው ነው የሚገለጹት። የአሜሪካ ኢሚግሬሽን ሕግ እነዚህን ምድብተኞች በኢሚግሬሽን አግባብ እንደ ሽብር ቡድን ያያቸዋል። በአሜሪካ ሕግ ትርጓሜ በሽብር ተግባር ውስጥ የሚሳተፍ ወይም በሽብር ተግባር ውስጥ የሚሳተፍ ንዑስ ቡድን ያለው የተደራጀ ቢሆንም ባይሆንም የሁለት ወይም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ምድብ 3 ድርጅቶች በይፋ ያልተፈረጁ የሽብር ድርጅቶች ወይም አንዲዛይንድ ቴሮሪስት ኦርጋናይዜሽን ተብለው የሚጠሩት እንደ ምድብ 1፣ ምድብ 2 ድርጅቶች ይፋዊ የመፈረጅ ሂደት ውስጥ ማለፍ ሳያስፈልጋቸው በሚያከናውኗቸው ተግባራት ብቻ እንደ ሽብር ቡድን ለመጠራት ብቁ ስለሚሆን ነው ሲል ሕጉ ያብራራል። አንድ ቡድን እንደ ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅማ ጥቅም ጥያቄ በሚገመገምበት ወቅት ሲሆን እንደየጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩና በሂደትም የሚለዋወጡ ናቸው። እስካሁን ባለው መረጃ የአሜሪካ የውጭ ጉዳይ መስሪያ ቤት ፋኖን በፎሬን ቴሮሪስት ኦርጋናይዜሽን የውጭ አሸባሪ ድርጅት ዝርዝር ውስጥ አላካተተም። ለመሆኑ አሜሪካ በ3 ዋና ዋና ምድቦች ከፍላ የምታየው የሽብርተኛ ደረጃ መካከል ሶስተኛው ምን ይላል? ምድብ 3 ስር ከሚካተቱት ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ወይም የጥገኝነት መብት ሲጠይቁ ጥያቄያቸው ውድቅ እንዲሆንባቸው እንደ ምክንያት ሊጠቀስባቸው ይችላል። በዝርዝር ባይቀመጥም ከእነዚህ አካላት ጋር በገንዘብ፣ በቁስ፣ በተግባር እንቅስቃሴዎች መተባበር እዚህ ውስጥ እንደሚካተቱ የሕግ ሰዎች ይናገራሉ። ምድብ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ምድብ 1 በይፋ የውጭ አሸባሪ ድርጅት ተብለው የሚፈረጁ አይደሉም። እነዚህ በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖችን የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው። አንድ ቡድን እንደ ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅም ጥያቄ በሚገመገምበት ሲሆን እንደየጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩና በሂደትም የሚለዋወጡ ናቸው። እስካሁን ባለው መረጃ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ፋኖን በፎሬን ቴሮሪስት የውጭ አሸባሪ ዝርዝር ውስጥ አላካተተም። ነገር ግን ምድብ 3 ስር ከተካተቱ ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠይቁ ወይም ጥገኝነት መብት ሲጠይቁ ለመከላከል እንደ ምክንያት ሊጠቀስባቸው እንደሚችል መረጃዎች ያሳያሉ። በአጠቃላይ ምድብ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ምድብ 1 በይፋ የውጭ አሸባሪ ድርጅት ተብለው የሚፈረጁ አይደሉም። እነዚህ በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖችን የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው። እንግዲህ የአሜሪካ ኢሚግሬሽንና የጉምሩክ ማስከበሪያ አይሲኢ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰት በሚኒሻ አባልነትና በዘር ማጥፋት ቅስቀሳ ተጠርጥሮ ወደ ኢትዮጵያ መባረሩን ተከትሎ አየሩን የያዘው መረጃ በዚህ መልኩ የሚታይ እንደሆነ ከተለያዩ ሚዲያዎችና ባለሙያዎች ያሰባሰብነው መረጃ ይህን ይመስላል። እንደ ሕግ አስከባሪ ተቋም መግለጫ ግለሰቡ ወደ ኢትዮጵያ የተባረረው መጋቢት 5 ቀን
ሲሆን ለውሳኔው መነሻ የሆኑ ነጥቦች የሚከተሉት ናቸው። የሽብር ቡድን አባልነት፣ ግለሰቡ በፊኒክስ የኢሚግሬሽን መኮንኖች ክትትል ሲደረግበት የቆየ ሲሆን በተለያዩ ማህበራዊ ሚዲያ ገጾች ላይ ራሱን የፋኖ ሽብር ቡድን አባል አድርጎ ሲያስተዋውቅ ተገኝቷል። የጥላቻ ንግግርና ቅስቀሳ፣ ሰለሞን ቦጋለ በማህበራዊ ሚዲያ ልጥፎቹ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም እንዲሁም የዘር ማጽዳት እርምጃ እንዲወሰድ ሲቀሰቅስ እንደነበር ተገልጿል። አሁን ላይ ፋኖና የትግራይ ነጻ አውጪ ግንባር ህብረት ፈጥረው እየሰሩ መሆኑን እየገለጹ መሆናቸው አይዘነጋም። ተዘጋጅቶ መቆየት ወሳኝ ነው አሉ ጄኔራሉ። ጄኔራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው ብለዋል። ፕሬዝዳንቱ ትናንት በመቀሌ ከተማ በተካሄደው የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉ ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉ ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ያሉ ሲሆን ጄኔራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከእኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። ንግግሩን ተከትሎ ሀሳብ የሰጡት የትግራይ ሰላም ኃይሎች አመራር ጄኔራል ታደሰ አጋጣሚውን ተጠቅመው ይህን ይበሉ እንጂ በየቀኑ የጦርነት ልምምድ ላይ መሆናቸውን የተደበቀ መስሏቸው ነው ወይ ብለዋል። ያልታጠቁትን መሳሪያ ታጠቅን፣ የሌላቸውን ትጥቅ አለን እያሉ በየመድረኩ የሚናገሩት ንግግር መንፈሳዊ ነው ወይ የሚሉት አመራሩ፣ ያም ሆነ ይህ የያዙት መንገድ አሁንም ሀገር አፍራሽ ትውልድ ጨራሽ ስለሆነ ሰከን ብሎ ማሰብ መልካም እንደሆነ ይመክራሉ። የትግራይ ወጣትስ እስከ መቼ ይሸወዳል? ትግራይ እስክትፈርስ ህዝብ እስኪጨርስ አይናችን እያየን የፈረሱትን ሀገር እስክንሆን ብለው በምሬት የሚጠይቁት ይኸው የትግራይ ሰላም ኃይሎች አመራር ወጣቱ ይህንን በስልጣን የታወረ ትራፊ ኃይል ማስወገድና አዲሲቱን ትግራይ መስራት አለበት። ወጣቱ በሰመመን ውስጥ ሆኖ ሀገር አልባ ሲሆን መንቃት የለበትም ብሏል። ይህ ኃይል ተወግዶ ንጹሕ አየር የሚነፍስባት፣ የመሳሪያ ድምፅ የማይሰማባት የለመለመች ትግራይን ለማየት እንደሚጓጉም አመራሩ ገልጿል። የትምህርት ቤት ወንበር የሸጡት የትነግ ታጣቂዎች። በራያ አላማጣ አካባቢ የሚንቀሳቀሰው የትነግ ታጣቂ የትምህርት ቤቶችና የጤና ተቋማትን ንብረት በማውደም ለሽያጭ በማቅረብ ወደ መሃል አገር ሲንቀሳቀሱ በቁጥጥር ስር ውለዋል። በትናንትናው ዕለት ማለትም መጋቢት 3 2018 ንብረትነቱ የራያ አላማጣ አስተዳደር የጥሙጋ ትምህርት ቤት ተማሪዎች የመማሪያ ዴስክ እንዲሁም የጥሙጋ ጤና ጣቢያ ንብረት የሆነውን ብረቱን በጨረታ መልክ ሽጠው ወደ መሃል አገር ሲንቀሳቀሱ በጮቤ በር በራያ ጥምር ኃይልና በአገር መከላከያ ሰራዊት በቁጥጥር ስር መዋሉን ከአላማጣ ከተማ አስተዳደር የተገኘው መረጃ ያመለክታል። ትምህርት ቤቱን ንብረት ሕጋዊ በማስመሰል የይለፍ ደብዳቤ ጭምር ተዘጋጅቶለት እንደነበር ለማወቅ ተችሏል። ጉዳዩን ተከትሎ ሀሳባቸውን ያጋሩት የራያ ማንነት አስመላሽ ኮሚቴ ከፍተኛ አመራር የትነግ ታጣቂዎች ወንበር መስረቅ ከአባቶቻቸው የወረሱት የመጠቅለልና የእኛ ብቻ እንብለው አባዜ ነው፣ ወንበር አይደለም ሰውን ማንነት ለመስረቅ ዳድ የሚሉ ናቸው ብለዋል። የአሁኑ ስርቆት እጅ ከፍንጅ መሆኑ ነው እንጂ ዜና የሆነው ስንት የራያ ህዝብ ንብረት ወደ ትግራይ ተግዟል፣ ስንት መሰረተ ልማት ተነቃቅሎ ወደ መቀሌ ተጭኗል፣ ስንት የገበሬ ሰብል ተቃጥሏል። ይህ ሁሉ የሚያሳየው ትነግ ራያ ላይ የሚፈልገው ህዝብ ሳይሆን መሬትና ሀብት መሆኑን ነው ያሉት አመራሩ። የእኛም ትግል ሰልቃጩ ትነግ ጨርሶ ሳይበላን ታግለን እናንበረክከው ከሚል የመጣ ነው። ዝም ካሏቸው ግን የቁሳቁስ ስርቆት አይደለም የማንነት ስርቆት ዝርፊያው እንደለመዱት ስለሚያውጁ እምቢኝ ለባርነት ብሎ እስከ መጨረሻው ማስወገድ የራያ ማንነት አስመላሽ ኮሚቴና የነጻነት ፈላጊ የራያ ህዝብ የቤት ስራ ነው። ደግሞም አንንበረከክም እናደርገዋለን ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር ዕለተ አርብ ወደ እናንተ የሚደርሱ መረጃዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ መረጃዎች አምርተናል። በዲሞክራቲክ ሪፐብሊክ ኮንጎ በተፈጸመ የታጣቂዎች ጥቃት 25 ሰዎች መገደላቸው ተሰማ። ታጣቂዎቹ በጥቃቱ ወቅት በግዛቲቱ 3 አካባቢዎች በአንዴ ወረው እንደነበር የተገለጸ ሲሆን በሕይወትና በአካል ጉዳት ላይ ካደረሱት ጥቃት በተጨማሪ በርካታ ንብረቶችና እንስሳትን ዘርፈው መውሰዳቸው ተገልጿል። የአካባቢው መገናኛ ብዙሃን እንደዘገቡት ጥቃት የደረሰባቸው ዜጎች ከዚህ በፊት ተፈናቅለው የነበሩና አሁን ላይ መደበኛ ሕይወት ለመምራት ወደ አካባቢው የተመለሱ ናቸው ብለዋል። በዲሞክራቲክ ሪፐብሊክ ኮንጎ መሰል ጥቃቶች ሲደርሱ ይህ የመጀመሪያው እንዳልሆነ የተገለጸ ሲሆን ጥቃት አድራሽ ታጣቂዎች በአካባቢው ላይ ጥቃት እንደሚፈጽሙ ተደጋጋሚ ዛቻ ያደርሱ ነበር ሲል አናዶሉ የአካባቢው ምንጭ ጠቅሶ አስነብቧል። ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷ እንደምትቀጥል አዲሱ ጠቅላይ መሪ ተናገሩ።
አዲሱ የኢራን ጠቅላይ መሪ ሞጅታባ አሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያን ደም ለመበቀል ወደ ኋላ እንደማትል ተናግረዋል። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቱን እንዲሁም በባህረ ሰላጤው ላይ የምትፈጽማቸውን ጥቃቶች እንደምትቀጥል ገልጻለች። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላ አሊ ሐሚኒን ተክተው የተሾሙት አዲሱ የኢራን መሪ የሰጡት መግለጫ በሀገሪቱ ብሔራዊ ቴሌቪዥን ተነብቧል። የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ ተከሰከሰ። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ ዕዝ አስታወቀ። እየበረሩ ላሉ ተዋጊ ጄቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን የወደቀው በጠላት ወይም በወዳጅ ሀገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ኢራቅ ውስጥ በተከሰከሰው የአሜሪካ ወታደራዊ አውሮፕላን 4 ሰዎችን መገደላቸው ተገለጸ። ነዳጅ ጫኙ ኬሲ 135 የአሜሪካ አውሮፕላን የካቲት ላይ እስራኤል ውስጥ ታይቶ ነበር። በምዕራባዊ ኢራቅ በተከሰከሰው የአሜሪካ ነዳጅ ጫኝ ወታደራዊ አውሮፕላን ውስጥ ከነበሩት 6 የበረራው አባላት ውስጥ 4ቱ ሕይወታቸው ማለፉን የአሜሪካ ጦር ማዕከላዊ ዕዝ አስታውቋል። ኬሲ 135 የተሰኘው አውሮፕላን ከጠፋ በኋላ የነፍስ አድን ሥራ መጀመሩን ያስታወቀው ማዕከላዊ ዕዙ አስቀድሞ ባወጣው መረጃ አውሮፕላኑ የወደቀው ከጠላትም ሆነ ከወዳጅ አካል በተኮሰ መሳሪያ እንዳልሆነ ገልጾ ነበር። ትራምፕ የኢራን መሪዎችን በመግደላቸው እንደሚኮሩና ዛሬ ከባድ ጥቃት እንደሚፈጽሙ ተናገሩ። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዚዳንት ዶናልድ ትራምፕ የሀገሪቱ መሪዎች በመግደላቸው እንደሚኮሩና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጽሙ ገልጸዋል። ፕሬዚዳንቱ በማኅበራዊ ገጻቸው ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለሥልጣናቱ ግድያ ውስጥ አመራራቸው ያለው ሚና አሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ አለን። ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ኢራቅ ውስጥ አንድ የፈረንሳይ ወታደር ሲገደል በርካታ የሰራዊት አባላት እንደተጎዱ ፕሬዝዳንት ማክሮን አስታወቁ። በኢራቅ አርቢል ግዛት ውስጥ በተፈጸመ የድሮን ጥቃት አንድ የፈረንሳይ ወታደር ሲገደል ሌሎች በርካታ የሀገሪቱ ሰራዊት አባላት መጎዳታቸውን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አስታውቀዋል። የፈረንሳይ ጦር እንደገለጸው 6 የፈረንሳይ ወታደሮች የድሮን ጥቃት በተፈጸመበት ግዛት ውስጥ የጸረ ሽብር ስልጠና እየሰጡ ነበር። አሜሪካ ሀገራት የሩሲያ ነዳጅ እንዳይገዙ የጣለችውን ማዕቀብ አነሳች። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም አገራት የሩሲያ ነዳጅ እንዳይገዙ የጣለችውን ማዕቀብ አንስታለች። በአዲሱ የአሜሪካ እርምጃ መሠረት አገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለ ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለ1 ወር ገዳማ እንደሚቆይ ተገልጿል። ፕሬዝዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ተጎድቷል ግን በሕይወት አለ አሉ። አሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡት አዲሱ የኢራን ጠቅላይ መሪ ተጎድቷል ግን ምናልባት በሆነ መንገድ በሕይወት አለ ብለው እንደሚያምኑ ተናገሩ። ትራምፕ ይህንን ያሉት ከተመረጡ ወዲህ አካል ያልታዩት ጠቅላይ መሪ ሞጅታባ አሚኒ የሰጡት መግለጫ በትናንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተነበበ በኋላ ነው። የሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለሥልጣንን ጠቅሶ አሜሪካና እስራኤል በፈጸሙት ጥቃት ሐሚኒ ቀላል ጉዳት እንደደረሰባቸው ዘግቧል። ደርሷል ስለተባለው ጉዳት ግን ዝርዝር መረጃ አላወጣም። የተወደዳችሁ የአዲስ ሪፖርተር ቤተሰቦች የመጋቢት 4 2018 የዕለተ ዓርብ አመሻሽ መረጃዎች አሁንም ወደ እናንተ ተጠናክረው እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ መረጃ አመራን። ወደ ህብረተሰቡ ሊሰራጭ የነበረ በአፍላቶክሲን የተጠቃ 90 ኩንታል በርበሬ ተወገደ። የአዲስ አበባ ምግብና መድኃኒት ባለሥልጣን የኮልፌ ቅርንጫፍ ጽሕፈት ቤት በከፍተኛ የአፍላቶክሲን መርዛማ ንጥረ ነገር የተጠቃ 90 ኩንታል በርበሬ ወደ ህብረተሰቡ ሳይሰራጭ ማስወገዱን አስታውቋል። ምርቱ ከማህበረሰቡ በተገኘ ጥቆማ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 በሚገኘው የኮልፌ ሁለገብ የገበያ ማዕከል መደብር ውስጥ መገኘቱ ተገልጿል። የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ሲስተር ሙኒራ ነጋሽ እንደገለጹት ለምግብነት ተዘጋጅቶ ሊሰራጭ የነበረው ይህ የበርበሬ ምርት ግምታዊ ዋጋው ከ8 ሚሊዮን ብር በላይ ነው።
ምርቱ በኢትዮጵያ የተስማሚነት ምዘና ድርጅት በላቦራቶሪ ተፈትሾ ከፍተኛ የአፍላቶክሲን ክምችት እንዳለበት የተረጋገጠ ሲሆን ይህም ወደ ህብረተሰቡ ቢሰራጭ ኑሮ ለተለያዩ የጤና ጉዳቶች የሚያደርስ መሆኑን ጠቁመዋል። ባለስልጣኑ ህብረተሰቡ የሚገዛቸው ለምግብነት የሚውሉ ማንኛቸውን ምርቶች ጥራትና ደህንነታቸው የተረጋገጠ መሆኑን በማረጋገጥ ጤናው እንዲጠብቅ አሳስበዋል። በተጨማሪም መሰል ህገወጥ ተግባራትን በጋራ ለመከላከል ማንኛውም ዜጋ በ8864 ነጻ የጥቆማ መስመር በመደወል መረጃ እንዲሰጥና ትብብሩ እንዲያጠናክር መልእክት አስተላልፈዋል። በመጨረሻም ስፖርት መረጃ። ሪሴ ጄምስ ውሉን ለማራዘም ተስማማ። እንግሊዛዊ የቼልሲ አምበል ሪሴ ጄምስ ክለቡ ጋር ለቀጣይ 6 ዓመታት የሚያቆየውን ውል ለማራዘም ተስማምቷል። የ26 ዓመቱ ተከላካይ በስታንፎርድ ብሪጅ እስከ 2032 የሚያቆየውን ውል በቅርቡ ይፈርማል ተብሎ ይጠበቃል። ባደገበት ክለብ ቼልሲ 2019 ላይ የመጀመሪያ ጨዋታውን ያደረገው ጄምስ ሳምንታዊ ደመወዙ 250,000 ፓውንድ ሲሆን ይህም የክለቡ ከፍተኛ ተከፋይ አድርጎታል። ከቼልሲ ጋር ከ2028 የሚያቆይ ውል የነበረው ሪሴ ጄምስ በዚህ ውድድር ዓመት ካደረጋቸው 26 የሊግ ጨዋታዎች በ19 ቋሚ ሆኖ ጀምረዋል። የተወደዳችሁ የአዲስ ሪፖርተር ቤተሰቦቻችን ለዛሬ ወደ እናንተ ያደረስናችሁ መረጃዎች እነኚህን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ ሌሎች መረጃዎችን ጨምረን የምንመለስ ነው የሚሆነው። በየዕለቱ የሚለቀቁ መረጃዎች በቀጥታ እንዲደርሷችሁና በኖቲፊኬሽን እንዲያሳውቃችሁ እነሆ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። እንዲሁም ደግሞ የፌስቡክ ገጻችንን ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። የፌስቡክ ገጻችንን ላይክ አድርጋችሁ ቤተሰብ ስትሆኑ በዩቲዩብ የማይለቀቁ በርካታ መረጃዎችን የምታገኙ ይሆናል። ሰላም አድማጭ ተመልካቾቻችን፣ አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። የክፉ ጊዜ ወዳጅነት የጠቅላይ ሚኒስትር አብይ አህመድ የኤምሬትስ ጉብኝት አንደምታው አለባቸው ጉብሳ ነጻ አስተያየት። ጠቅላይ ሚኒስትር አብይ ይፋዊ የስራ ጉብኝት ለማድረግ ዛሬ ረፋዱ ላይ የተባበሩት አረብ ኤምሬቶች ገብተዋል። ጠቅላይ ሚኒስትሩ ወደ ኤምሬቶች ያቀኑበት ትናንት ወደ ጅቡቲ ተጉዘው ከጅቡቲ ፕሬዝዳንት ኢስማኤል ኡመር ጊሌና ከሶማሊያው ፕሬዝዳንት ሐሰን መሐመድ ጋር በቀጠናዊ ደህንነትና ትብብር ጉዳዮች ዙሪያ ከተወያዩ በኋላ ነው። የሶስቱ መሪዎች ውይይት ለጋራ ቀጠናዊ ተግዳሮቶች የተቀናጀ ምላሽ ለመስጠት ያለመ እንደነበር የጅቡቲ መንግስት ባወጣው መግለጫ የጠቀሰ ሲሆን መሪዎቹ በቀጠናው ሀገራት መካከል ያለውን የኢኮኖሚ ትስስር ሂደት ላይ መወያየታቸውም ተገልጿል። የኔ ትኩረት በአሁኑ ወቅት በመካከለኛው ምስራቅና በገልፍ ቀጠና የታየው ወታደራዊ ውጥረት በተለይም ኢራን በዩናይትድ አረብ ኤምሬትስ ላይ ወታደራዊ ጥቃት እየፈጸመች ባለበት ሁኔታና የዓለምን ትኩረት በሳበበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ማምራት ምን አይነት ስትራቴጂካዊና ጂኦፖለቲካዊ አንድምታ አለው? እንደዚህ አይነት ታሪካዊና ዲፕሎማሲያዊ ጉብኝቶች በዓለም አቀፍ ዲፕሎማሲ አስተምህሮ ምን አይነት ቦታ ይሰጣቸዋል የሚለው ነው። በኢራን ወደ ኤምሬትስ የተሰነዘረ ጥቃት። ይህ የጠቅላይ ሚኒስትሩ ይፋዊ የስራ ጉብኝት በጦርነት መሀል የተደረገ እንደሆነ በቅጡ እንዲረዳ ትላንትና ታዋቂው የአሜሪካ የጦርነት ጥናት ኢንስቲትዩት ያወጣውን መረጃ እንመልከት። ከየካቲት 21 እስከ መጋቢት 3 ቀን 2018 ዓ.ም ባለው ጊዜ ውስጥ ከኢራን ወደ ተባበሩት አረብ ኤምሬትስ የተሰነዘረው ጥቃት በዋናነት በድሮኖች የበላይነት የተመራ ነበር። በጥቃቱ ወቅት በአጠቃላይ 1486 ድሮኖች፣ 262 ባሊስቲክ ሚሳኤሎችና 8 የክሩዝ ሚሳኤሎች ጥቅም ላይ የዋሉ ሲሆን በተለይም በየካቲት 22 ቀን ብቻ የተተኮሱት 332 ድሮኖች የጥቃቱን ከፍተኛ መጠን ያሳያሉ። የጥቃቱ ስልት እጅግ ብዙ ቁጥር ያላቸውን ድሮኖች በመጠቀም የተባበሩት አረብ ኤምሬትስን የአየር መከላከያ ስርዓት ለማጨናነቅ ያለመ እንደነበር መረዳት ይቻላል። ምንም እንኳን የጥቃቱ መጠን ከፍተኛ ቢሆንም የተባበሩት አረብ ኤምሬትስ እንደ ታድ እና ፓትሪዮት ያሉ ዘመናዊ የመከላከያ መሳሪያዎችን በመጠቀም አብዛኞቹን ሚሳኤሎችና ድሮኖች ማክሸፍ ችላለች። ይህም በጥቃቱ ሊደርስ የሚችለውን የሰው ሕይወት ጥፋት በእጅጉ የቀነሰ ሲሆን፣ ይሁን እንጂ አንዳንድ ድሮኖች መከላከያውን ጥሰው በመግባት በነዳጅ ማከማቻዎች፣ በኢንዱስትሪ ቀጠናዎችና በሲቪል አየር ማረፊያ ላይ መጠነኛ የመሰረተ ልማት ጉዳቶችን አድርሰዋል። እንግዲህ ጠቅላይ ሚኒስትር ይህን ታሪካዊ ጉዞ ወደ አቡዳቢ ያደረጉት በዚህ የጦርነት ቀጠና ውስጥ መሆኑ አንባቢው ልብ ይሏል። ጉብኝቱ ከአጋርነት መርሆች አንጻር ሲፈተሽ ሚራራፕ ሁፐር በአሜሪካ የባይደን አስተዳደር ውስጥ ብሔራዊ ደህንነት ረዳት አማካሪ ሆና ሰርታለች። በቅርቡ ሀገራት ኢኮኖሚ፣ ወታደራዊና ቴክኖሎጂ ላይ የተመሰረተ ዲፕሎማሲያዊ ወዳጅነት ወይም አጋርነት ለምን እንደሚመሰርቱ የሚያትት ሺልድስ ኦፍ ዘ ሪፐብሊክ የተሰኘ መጽሐፍ ለንባብ አብቅታለች። በዚህ መጽሐፏ አጋርነት ከመደበኛ ዲፕሎማሲ ባለፈ የጋራ ህልውና መጠበቂያ
ዋስትና እንደሆነ ነው። ጠቅላይ ሚኒስትሩ በጦርነትና በስጋት ውስጥ ያደረጉት ጉዞ ኢትዮጵያና ኤምሬትስ ከጥቅም ትስስር ባለፈ እስከ ሕይወት መስዋዕትነት የሚዘልቅ ጥልቅ ስትራቴጂካዊ አጋርነት ላይ መድረሳቸውን ለዓለም ያበሰረ ክስተት ነው። የታዋቂው የዓለም አቀፍ ግንኙነት ተመራማሪ ስቲፈን ዋልት ዘ ኦሪጂንስ ኦፍ አሊያንስ በሚለው መጽሐፉ ሀገራት አጋርነትን የሚመሰርቱት ስጋትን ለመመከት እንደሆነ ይገልጻል። ኢትዮጵያ በዚህ ወቅት ያሳየችው ቆራጥነት ዋልት የሚለውን የስጋት ሚዛን መርህ በተግባር ያሳየ ነው። ይህ ኤምሬትስ የገጠማትን ስጋት ኢትዮጵያ እንደ ራሷ ስጋት በመቁጠር አብሮ የመቆም ፖለቲካዊ ውሳኔ መውሰዷን ያሳያል። ራፕ ሁፐር የመከላከያ ጋሻ የምትለውን ጽንሰ ሀሳብ የሚያጠናክረው ይህ ድርጊት አጋርነት በሰላም ጊዜ ብቻ ሳይሆን በመከራ ወቅት የሚጸና ውድ ዋጋ ያለው ምልክት መሆኑን ያረጋግጣል። ሌላኛው ታዋቂ ተመራማሪ ግሌን ስናይደር በአጋርነት ፖለቲካ ውስጥ የአጋርነት አጣብቂኝ በሚለው ንድፈ ሀሳብ አገራት በሀገሮቻቸው መጥተው እንዳይገጥሟቸው የሚያሳዩትን ከፍተኛ ቁርጠኝነት ይተነትናል። የጠቅላይ ሚኒስትር አብይ ጉብኝት ለኤምሬት መንግስትና ህዝብ የሚያስተላልፈው መልእክት በዚህ አስቸጋሪ ወቅት አንተዋችሁም 130 ሚሊዮን የኢትዮጵያ ህዝብና መንግስት ከጎናችሁ ነው የሚል ጠንካራ ማረጋገጫ የሚሰጥ ነው። ይህ ድርጊት በሁለቱ ሀገራት መካከል ያለውን ግንኙነት ከመደበኛ የንግድ ልውውጥ አልፎ ወደ ወታደራዊና ደህንነት ትብብር ያሸጋገረ ሲሆን ስናይደር እንደሚለው የአጋርነትን ተአማኒነት ወደ ላቀ ደረጃ ያደረሰ ነው። ራፕ ሁፐር በመጽሐፏ እንደምትሞግተው እውነተኛ አጋርነት የሚለካው አጋር አገር አደጋ ላይ በሚወድቅበት ወቅት በሚታይ ቁርጠኝነት ነው። ኢትዮጵያ በገልፍ ቀጠናው እየተካሄደ ያለውን የቀጥታ ጦርነትና የሚሳኤል ስጋት ተጋፍጣ ጉብኝት ማድረጓ አንተ ላይ የተቃጣ ጥቃት በኔም ላይ ነው በሚል የጋራ መከላከያ ስሜትን የሚያንጸባርቅ ነው። ከጥቅም አንጻር ሲታይ ይህ ጉብኝት ኢትዮጵያ በጂኦፖለቲካዊ መድረክ ያላትን ሚና ከፍ የሚያደርግና ወደፊት ለሚመጡ ቀውሶች እንደ ዋስትና የሚያገለግል የስትራቴጂክ ጥምረት መሳሪያ ሆኖ ያገለግላል። በመጽሐፍ ውስጥ የተጠቀሰው የአጋርነት ድል የሚገለጸው አንዱ ሀገር በሌላው ላይ የሚደርሰውን ጫና ለመጋራት ዝግጁ ሲሆን ነው። የጠቅላይ ሚኒስትሩ ጉብኝት ኤምሬትስ በዓለም አቀፍ ደረጃ የተገለለች እንዳይመስላትና የሞራል ድጋፍ እንድታገኝ ያደርጋታል። ይህ በጦርነት ወቅት የሚደረግ የዲፕሎማሲያዊ ግንባር ግንባታ ሲሆን በባላጋራ ኃይሎች ላይ ደግሞ ኢትዮጵያ ከኤምሬትስ ጀርባ መኖሯን የሚያሳይ ጠንካራ መልእክት ያስተላልፋል። ስቲፈን ዋልት እንደሚለው ይህ አይነቱ አጋርነት ጠላት ጥቃት ከመሰንዘሩ በፊት ደግሞ እንዲያስብ የሚያደርግ አቅም አለው። በሌላ በኩል ራፕ ሁፐር የአጋርነት ስጋት ስትል የምትገልጸው አንዱ አጋር በሌላው ጦርነት ውስጥ የመሳብ እድሉን ነው። ኢትዮጵያ በዚህ ወቅት ያሳየችው ድፍረት ይህንን ስጋት በጸጋ የመቀበል ያህል ይቆጠራል። ይህም ግንኙነት እስከ ሕይወት መስዋዕትነት የሚዘልቅ መሆኑን የሚያሳይ ነው ተብሎ ሊተረጎም ይችላል። በኤምሬትስ ሰማይ ላይ ድሮኖች በሚበሩበት ወቅት መገኘት ለወታደራዊ አጋርነት ከሚሰጡት ከፍተኛ ዋጋዎች መካከል ቀዳማዊ ነው። ይህ አይነቱ የማይናወጥ ቁርጠኝነት በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ስልታዊ ውህደት ያሳድገዋል። በተጨማሪም ይህ ጉብኝት በምስራቅ አፍሪካና በገልፍ ቀጠና መካከል ያለውን የደህንነት ትስስር ይበልጥ ያሳያል። ኤምሬትስ ለኢትዮጵያ የምታደርገውን ዘርፈ ብዙ ድጋፍ ኢትዮጵያ በዲፕሎማሲያዊና በሞራል ቆራጥነት እየመለሰችው መሆኑን ያሳያል። ራፕ ሁፐር እንደምትለው አጋርነት የሚጸናው በጋራ ጠላትና በጋራ ስጋት ላይ በታየ ጽናት ነው። ኢትዮጵያ በጦርነት ቀጠና ውስጥ ገብታ ወዳጅነቷን ማሳየቷ በምስራቅ አፍሪካ ውስጥ ተአማኒ አጋር መሆኗን ያስመሰክራል። ይህም ኢትዮጵያን የቀጠናው ቁልፍ ተዋናይ እንድትሆን መንገድ ይከፍታል። የጠቅላይ ሚኒስትር አብይ አህመድ ጉብኝት በዲፕሎማሲው ዓለም ጀግንነት የታከለበት አጋርነት ተደርጎ ሊወሰድ ይችላል። ሺልድስ ኦፍ ዘ ሪፐብሊክ ላይ እንደተገለጸው አጋርነቶች ለቀጠናዊ መረጋጋት እንደ ጋሻ ያገለግላሉ። ኢትዮጵያ በዚህ አስቸጋሪ ወቅት ከኤምሬትስ ጎን መቆሟ የሀገሪቱን የውጭ ጉዳይ ፖሊሲ ከቃላት ባለፈ ወደ ተግባራዊና መስዋዕትነት ወደሚጠይቅ እውነተኛ አጋርነት ማሳደጓን የሚያረጋግጥ ታሪካዊ እርምጃ ነው። የወዳጅነት በሁለቱ ሀገራት ታሪክ ውስጥ አዲስ ምዕራፍ የከፈተና ለቀጠናው ጂኦፖለቲካ አዲስ አቅጣጫ የሚጠቁም ነው። ተመልከት ሰንደቅህን፣ ተከተል አለቃህን። ይህ ይፋዊ ጉብኝት የሚፈጥረውን አንደምታ ከላይ እንደተመለከትነው ወታደራዊ አጋርነትን የሚፈጥር ሲሆን በሌሎች ቀጠናዊ ብሔራዊ ጥቅም ባላቸው ሀገሮች ደግሞ እንደ ጠላትነት ተግባር ይታያል። በመሆኑም የኢትዮጵያን ተጽዕኖና ጥቅሟን የማይሹ ኃይሎች መደበኛ ባልሆነ ጦርነት ሀገሪቱን ለማዳከም እንዲነሳሱ ሊያደርግ ይችላል። ይህንን ስጋት ለመመከት የመጀመሪያውና ዋናው ምሰሶ የዜጎች ንቃት ነው። እያንዳንዱ ዜጋ የሀገሩን ሰላምና ደህንነት የመጠበቅ ኃላፊነት እንዳለበት በመገንዘብ የሐሰት መረጃዎችንና የውስጥ ልዩነቶችን ለውጭ ኃይሎች መጠቀሚያ እንዳይሆኑ ነቅቶ መጠበቅ ይኖርበታል። ተመልከት ሰንደቅህን እንደሚባለው የጋራ ምልክታችን የሆነችው ሀገር አደጋ ላይ ስትወድቅ የግልና የቡድን ፍላጎቶችን ለብሔራዊ ሕልውና
ማስገዛት የዜግነት ግዴታ ነው። የተቃዋሚ ፓርቲዎች ሚናም በዚህ ታሪክ አጋጣሚ ውስጥ እጅግ ወሳኝ ነው። ዴሞክራሲያዊ ውድድርና የሀሳብ ልዩነት በሰላም ጊዜ የሚታዩ የፖለቲካ መብቶች ቢሆኑም ሀገር የውጭ ስጋት ሲጋረጥባት ግን ተከተል መሪህን የሚለው መርህ ለጊዜያዊ የፖለቲካ ትርፍ ሳይሆን ለጋራ ቤት መዳን ተግባራዊ ሊሆን ይገባል። ተቃዋሚ ኃይሎች በመንግስት ሀገር ውስጥ ፖሊሲ ላይ ያላቸውን ተቃውሞ ወደ ጎን በመተም በውጭ ጉዳይና በብሔራዊ ደህንነት ጉዳይ ላይ ከመንግስት ጋር የጋራ ግንባር መፍጠር ይኖርባቸዋል። ይህ አንድነት ለጠላቶች ግልጽ የሆነ ኢትዮጵያ አትበገሬ ናት የሚል መልእክት የሚያስተላልፍ ከመሆኑም በላይ በውስጥ ድክመት ተጠቅመው ሀገርን ለማፍረስ የሚጥሩ ኃይሎችን ተስፋ ያስቆርጣል። የገዢው ፓርቲና የመንግስት አካላት ደግሞ ይህንን የህዝብና የተቃዋሚዎችን ድጋፍ ለማግኘት ግልጽነትና አካታችነትን መከተል ይኖርባቸዋል። ብሔራዊ ጥቅምንና የተወሰዱ የዲፕሎማሲ እርምጃዎችን ለህዝቡ በግልጽ በማስረዳት ጥርጣሬዎችና ክፍተቶች እንዳይፈጠሩ መስራት ይጠበቅባቸዋል። መንግስት የህዝቡን የደህንነት ስጋት የሚቀንሱ መዋቅሮችን በማጠናከርና ሁሉንም የህብረተሰብ ክፍል ያሳተፈ የብሔራዊ መከላከል ስትራቴጂ በመንደፍ ሀገሪቱን መደበኛ ባልሆኑ ጥቃቶች እንደ ሳይበር ጥቃትና የኢኮኖሚ አሻጥር መጠበቅ አለበት። የመሪነት ሚናው የሚለካው ህዝቡን አስተባብሮ ለጋራ ዓላማ በማሰለፍ ብቃት ላይ ነው። በመጨረሻም መላው የኢትዮጵያ ህዝብ ከታሪካዊ ጠላቶቹና ከአጋሮቹ የሚመጡትን ጥቅሞችና ጉዳቶች በሚገባ መመዘን ይኖርበታል። በኤምሬትና በኢትዮጵያ መካከል ያለው ወዳጅነት የሚያመጣው ስጋት ቢኖርም የኢትዮጵያ ቀጠናዊ የበላይነትን ለማረጋገጥ የሚከፈለው መስዋዕትነት ታሪካዊ ዋጋ አለው። በመሆኑም በጎሳ፣ በሃይማኖት፣ በፖለቲካ ሳይከፋፈሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በመሆን የሀገሪቱን የዲፕሎማሲ ድል ማስቀጠልና የሚመጡ ተጽዕኖዎችን በጽናት መቋቋም ይገባል። ይህ አይነቱ የተቀናጀ ብሔራዊ ምላሽ ብቻ ነው ኢትዮጵያን በሁከተኛው የዓለም ፖለቲካ ውስጥ በድል አድራጊነት ሊያሻግራት የሚችለው። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን እየተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።